አለ የሚባል የዱንያ ጸጋ፣ ደስታ፣ ድሎት፣ ቅንጦት ሁሉ ቢሰበሰብ አኺራ ላይ ካሉ አላህን ለታዘዙ ዲናቸው ላይ ቀጥ ላሉ ወንጀልን ለተዉ ሰዎች ከተዘጋጀው ጸጋ አንፃር ዱንያ ላይ ያለ ጸጋ በሙሉ ጣትን ባህር ውስጥ ነክረን ስናወጣ የሚወጣን ጠብታ አያክልም። ይህን ያክል ቦታ ለሌለው ዱንያ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በልብ ታስቦ ማይታወቅ የተከበሩ መላእክቶች ያዘጋጁት አላህ ራሱ ያዘጋጀው መሞት የሌለበት መታመም የሌለበት መሰደድ የሌለበት መሰልቸት የሌለበት መጣላት የሌለበት ልባቸው አካላቸው ንጹህ የሆኑ ሰዎች ለዘላለም የሚኖሩበትን የአኺራን ጸጋ እንዴት ይተዋል አቅል ያለው ሰው? ይህ የአኺራ የተሟላ ጸጋ የሚገኘው እዚህ ዛሬ ዱንያ ላይ ኸይር ስራ ላይ በመጽናት የተከሉትን የዘሩትን ምርት የኢማን ምርት የመልካም ስራ ምርት ሁሌ በመንከባከብ ነው። ችግኝ አንድ የተተክሎ አይተውም። ክብካቤ ያስፈልጋል፣ አረም ያስፈልጋል፣ ውሃ ማጠጣት ያስፈልጋል። ኢማንም እንደዛው ነው፣ ክትትል ያስፈልጋል። ረመዳን ላይ ብቻ አይደለም ሙእሚን መሆን ያለብን፣ ከረመዳን በኋላም ረመዳን ላይ የሰራነውን ኸይር ስራ ልንጠብቀው መሰሉን ልናበዛ ይገባናል።